መጀመሪያ እኔ ወንድ ነኝ ሞጣዬ የተመሳሳይ ጾታ አፍቃሪ ወንድ ነኝ ምን ይጠበስ ይላል። እውነት ነው ሞጣዬ ድምፁ ነን እንጂ እኛም እኮ ጭቁን ነን ሞጣዬ። እና ፋኖ ነፃነት ይሰጠናል ወይ ጥያቄ አለኝ። ፋኖ ቤተ መንግስት ሲገባ 4 ኪሎ ሲገባ ለኛ ለጭቁኖቹ ለተጨቆነን የኢትዮጵያ ቡሽቲዎች እንዴት ነው ነፃነት ይሰጠናል ወይ ሞጣዬ? እኛም እንደግፈው ወይ ፋኖ አቋቋይ እሺ ፋኖ ደግሞ የወንድ ልጅ ቂጥ መጠባቂ መብት ነው። ኢትናራ ባውት ስለ ቂጥ ብቻ እኮ ሞጣዬ እንዴ የሰው ልጅ መብት ነው። ሂውማን ራይት ነው ሞጣዬ። ምንድን ነው ሂውማን ራይት? አሜሪካ እየኖርክ እንዳንዋለድ ነው እንደምደግፈው ነው። መዋለድ የሚፈልግ ይዋለድ። እኛ ደግሞ እኮ በፈቃደኝነት በቃ እኔ ወንድ ነኝ ወንድ ወዳለሁ ሞጣዬ። ወንድ ወዳለሁ እኔ ወንድ ነኝ ወንድ ወዳለሁ ኦፍ ኮርስ መጠርጠሩስ እና እንዴት ነው ፋኖ ነፃነት ይሰጠናል አይሰጠንም? ሞጣዬ ማለት ጭቁኖች ነን። እንዳኛቸው እኮ ነፃነት ሰጣለች። እኛ ጭቁኖች ነን። ዘምዬማ እንደዛ ብሎ ነበር። አንተ ከሸፍክባቸው ማህበር እንታገላለን ብላለች አይደል ብሪጅስቶን? አንተ ከሸፍክባቸው ሞጣዬ ሲደግፈው ሲመጡ አንተ መታገል። ስሚ ብሪጅስቶን እንዴ ይሄ ግን ድምፁን በምን አሰርቶት ነው አንቺ? እኔ ሆርሞን መውሰድ ጀምሬያለሁ ሞጣዬ። ለዛ ነው እየቀየረኝ ነው። ቆለጥን አስወጥተሃል አንተ? አይ ቆለጤ እንዳለ ከኋላ ነው የምደረገው። ከኋላ? አዎ። ስንት ሜትር እንትን ነው? እኔ እስከ 14 ኢንች እቀበላለሁ ሞጣዬ። አንተ ጥሩ ሳይነ ስናይፐር ነህ። አዎ እንዴ በደንብ አሰጣጤስ ብትል ሞጣዬ አሰጣጥ ትጠላለህ። ምን ሴት ልጅ እንደኔ አታፈነድድም። የምር ጎበዝ ነኝ። እውነት ሞጣዬ እውነት። እግዚኦ እግዚኦ ምን እግዚኦ አለ ኢትዮጵያ ተስፋፍቷል ማለት ነው። እንዳለ ሳርቀን እኮኛ ነን። ከሊስትሮ እስከ ቤተ መንግስት ነን ሞጣዬ። ቤተ መንግስትም አላችሁ? ቤተ ክርስቲያን አለን፣ መስጊድ አለን፣ ሁሉ ጋር አለን ሞጣዬ። ሁሉ ጋር ምን አለች ሁሉም ቦታ አላችሁ? ሁሉ ቦታ አስወር የምሬ ነው ሞጣዬ። እውነት ግን ያው መብት ስለሌለ ሰው ራሱን አጋልጦ አይዞርም። ራሱን ይሄው ጓደኛዬ ደግሞ መጣ ታምዬ ፍቅር አዎ ከሱ ጋር አንዴ ብቻ ነው የወጣ ነው። አልቻልኩትም። በጣም ጎበዝ ልጅ ነው። ብቻ ጎበዝ ሰሪ ነው። ትንሽ እንትን አለብኝ። ምን ትንሽ ሞጣዬ እኔ ደከም እድሜ ትንሽ ሄዷልና ታምዬ ደግሞ ያንግ ነው። በቃ 10 ዙር ነው አልኩ በአንድ ናይት እና አልቻልኩትም። ቶሚ ወጣት ነው እንዲህ ገና ብታይ ደመ ሞቃት ገና 23 አመቱ ነው። በቃ አልቻልኩትም። ይጋልባል አልኩ ይጋልባል። ቶሚ የሚባል ሰላም ታምዬ አውራ ቶሚ ሰላም ነው። ደህና ነኝ። እንዴት ነው? የት ነው የምትኖር ቶሚ? እኔ የምኖረው አፍሪካ ውስጥ ነው የምኖረው። ወጣት ወቃጭነት ትባላለህ። እውነት ነው? አዎ እውነት ነው። እውነት ነው። የወንድ ልጅ ቂጥ ነው የምወደው። የምን የወንድ ልጅ ቂጥ ነው የምወደው? የወንድ ልጅ ቂጥ ነው የምወደው። ምን ሆናችሁ ነው ግን እንደዚህ ሆናችሁ? ከልጅነት ጀምሮ ነው? ተፈጥሮ ነው ሞጣዬ፣ ተፈጥሮ ነው። ውሸት ነው። እውነት እኔ አሁን ካለ ያላችሁ ነው እንደዚህ ሆናችሁት? ኧረ እኛ ትግሬ አይደለንም ሞጣዬ። ትግርኛ እንዳለ ስትወሩ ሰምቻችሁ ኖ ይሄን ሞጣዬ እውነት ከሁሉም ቢሄር እኔ ትግረኛ አልችልም ሞጣዬ። እኔ ትግረኛ አልችልም ማርያምን። የት ነው የተወለድከው አንተ? እኔ ኦሮሚያ ክልል ነው የተወለድኩት። አቤት ኦሮሚያ። አባቴ አማራ ነው። አባቴ አማራ ነው፣ እናቴ ኦሮሞ ናት። ውሸት እግዚአብሔርን አማራማ ቂጡንም እግዚአብሔርን ሞጣዬ እግዚአብሔርን ሊሆን አይችልም። እኔ አባቴ ምንጃር ነው። ምን ሆነ? እውነት ምንጃር ሸንኮራ። እውነት ሞጣዬ የትግሬ ምንም የለብኝም። እግዚአብሔር ይኸው የኩቲው የባሃው የእንትኑ የሐረሩ ሚካኤል ሰምቻቸዋለሁ። ኮንቨርሴሽኗን እያንዳንዷን ሰምቻለሁ። አሉ የሚናገሩ እኮ የሉም እኮ አላልኩም ሞጣዬ። እኛ ግን ቅልቅል ነን። ከሰማንያውም ብሔር አለ። እድሜ ስንት ነው? 23 ነው የኔ እድሜ። የት አፍሪካ ሀገር ነው የምትኖረው? አዎ ኢትዮጵያ ውስጥ ነው የምኖረው። ኢትዮጵያ ውስጥ ነው የምትኖረው። እና ብዙ አላችሁ አሁን ህብረተሰብ ደሞች? ወደ 10 ሚሊዮን እንሆናለን ሞጣዬ። ያለማጋነን ነፃነት ተሰጥቶን አልወጣንም እንጂ 10 ሚሊዮን እና ከዛ በላይ ነን። በየሁሉም ቤት አለ ሞጣዬ። ሁሉም ቤቱን ዞር ብሎ ልጁን፣ አባቱን፣ አጎቱን፣ ወንድሙን ቢያይ በሁሉም ቤት አለ ይሄ ነገር። ግን በቃ ወደው ፈልገው አይደለም ገባ? ተፈጥሮ ነው እንጂ ፈልጎ የሰው ልጅ መርጦ ኦር ጠግቦ ምናምን አይደለም እዚህ ውስጥ የሚገባው። እኔ አሁን በጣም በሃይማኖት ያደኩበትን ሃይማኖት አልነግርህም፣ ግን በጣም በስነ ስርዓት ቤተሰቦቼ እንደ ማንኛውም ኢትዮጵያዊ ቀጥተውኝ በስነ ስርዓት ነው ያደኩት። ግን እያደኩ ስመጣ ሞደው በቃ ወንድ ሆነ። ምን ላደርግሽ? ምን እንሁን ሞጣዬ?
ፈልገን አይደለም። በቃ ይሄ ተፈጥሮ ነው።